ሰላም ጋይስ ድጋሚ ተመልሰናል ማለት ነው። በአሁኑ እንኳን አክቹሊ የመጣሁት ፎር ለነገ ለዩሮ ዩኤስዲ እና ጂፒፒ ዩኤስዲ ምን መጠበቅ እንዳለባችሁ ማለት ሁለቱ ኮሪሌትድ ሴም ሙቭመንት ያላቸው ፔሮች ስለሆኑ ኤክስፔክቴሽናችን ምን ይሆናል ሁለቱ ፔሮች ላይ የሚለውን ነገር አብረን አናሊሲስ እንድንሰራ ነው ማለት ነው። ስለዛ ከዴሊ ታይም ፍሬም ወይም ከዊክሊ ታይም ፍሬም ከዩሮ ዩኤስዲ ጀምረን እንጀምር ማለት ነው አናሊሲሳችንን መስራት። ግን ከዛ ቀድሜ ምንድነው ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሶ ምንድነው የምናየው ዩሮ ዩኤስዲ ምንድነው ይህን የመሰለ ትልቅ ቤሪሽ ወርዶ ነበር ፓስት በጣም ብዙ ጊዜ ነው። ከዛ ቡሊሽ እየወጣ ነበር እንደምታዩት እዚህ ቡሊሽ በጣም እየወጣ ነበር ፎር ፓስት ይር ማለት ይቻላል። ምክንያቱም በጣም ብዙ ሳምንታቶች ናቸው። ከዚህም በመቀጠል ምንድነው የምናየው ምንድነው ቼክ የምናደርገው እዚህ ጋር ስትሉ ዊክሊ ታይም ፍሬም ጋር ምን አይነት ፒዲኤሮች ሊኖ አሉ የሚለውን ለማየት እንሄዳለን። ሶ ስናይ እዚህ ጋር እንደምታዩት ከሆነ ይሄኛው ኦርደር ብሎክ አለ እዚህ ጋር የሚታያችሁ ከሆነ አሮን ነው ግን ይሄ ኦርደር ብሎክ አለ ማርኬቱ ነክቶት ወደ ላይ ተመልሷል ማለት ነው። ይሄኛው ኦርደር ብሎክ ላይ ነክቶት ኦርደር ብሎክ ላይ ነካውና ወደ ላይ ተመለሰ። ከዛም ቀጥሎ እዚህ ጋር ሌላ ተጨማሪ አንድ ኦርደር ብሎክ አለ የሚታያችሁ ከሆነ ይሄኛው ኦርደር ብሎክ አለን። በዚህ ኦርደር ብሎክ ሲዩ ላይ አልፎታል ፖዚቲቭ ኢንክሪመንቱን አልፎታል ምናምን ግን አም ኤክስፔክቲንግ ኢት ተመልሶ እዚህ ኦርደር ብሎክ ላይ ይመጣል ብዬ ነው ሞሮለስ በዊክሊ አስፔክት ማለት ኔክስት ዊክ ካንድል ወደዚህ ይወርዳል ብዬ ነው እያሰብኩ ያለሁት። ግን ምንድነው ወደ ጂፒፒዩ ላይ ሲወርድ ምን እንደማይ ተመልከቱ። ይሄኛውን ሃይ እና እዚህ ጋር ያለውን ሃይ አወዳድሯቸው። ሉክ አት ዲስ ይሄ ምንድነው የምንማለው ስማርት መኒ ቴክኒክ ወይም ኤስኤምቲ የምንለው እዚህ ጋር ፎርም አድርጓል ማለት ነው። ይሄ ምንድነው የሚያመለክተን ስማርት መኒ ቴክኒክ ወይም ኤስኤምቲ ምንድነው የፕራይስ ሪቨርሳል ወይም ማርኬቱ ሪቨርስ ማድረግ እንደሚፈልግ ነው የሚያሳየን ማለት ነው። ስለዛ እንደምናየው እዚህ ጋር ሊዲንግ ኢንዴክሳችን ምንድነው ሊድ እያደረገ ያለው ኢንዴክሳችን ጂቢፒ ነው ወይም ብሪቲሽ ፓውንድ ጂዩ ነው ሊዲንግ ኢንዴክሳችን። ስለዛ አም ኤክስፔክቲንግ ኢት ወደ ላይ እንዲወጣ ማለት ነው። ዲስ ዊክ ወደ ላይ ወጥቶ ታርጌቲንግ እነዚህን ሃዮች ምናምን ነገሮች ታርጌት ለማድረግ ሞክራለሁ። ግን ዊክሊ ታይም ፍሬም ይነንገና ከዛ ከዊክሊ ወደ ዴይሊ እንግባ ጂዩ ላይ ማለት ነው። ማለት ማርኬቶቹ አፕሮክሲሜትሊ በሴም ዳይሬክሽን ነው ሙቭ የሚያደርጉት በሚለው እዚህ ጋር ጂዩ ላይ ደግሞ ኤቪጂ አለ እንደምታዩት ከሆነ ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ ላይ ጥሩ ሪያክሽን አሳይቶ ነበር። አሁንም ተመልሶ ገብቶ ፌር ቫልዩ ጋፕ ላይ ታፒን አድርጓል። ፌር ቫልዩ ጋፕም አለን። ከፌር ቫልዩ ጋፕም ተከትሎ አብሮ ሃየር ታይም ፍሬም ኤስኤምቲ ስላለን እዚህ ጋር ይሁት ዩሮ ዩኤስዲ ላይ ይሁት ዩሮ ዩኤስዲ ከልታች ወደ ላይ ነው። ይሄኛውም ደግሞ እንደዚህ ነው ማለት ነው። ዩሮ ላይ ደግሞ አይ ቲንክ እዚህ ጋር ወይ ፌር ቫልዩ ጋፕም ኦረ ብሎክም ሳይኖረን አይቀርም ይሄኛው አለን ማለት ነው። ፌር ቫልዩ ጋፕ አለን ስቲል ትጠቅማለች አክቹሊ እስካሁን ይጠቅማል ማለት እስካሁን ኢንቨስት አልተደረገም ግን የሆነ ኩዌሽን ማርክ የሚያስብል አይነት ፌር ቫልዩ ጋፕ ነው። ምክንያቱም ሲዩን ሰብሮ ስለወረደ አጠራጣሪ አይነት ፌር ቫልዩ ጋፕ ነው። ግን ምንድነው ስቲል ሪስፔክት እያደረገልን ነው። ኤስኤምቲያችን ሪስፔክተር ነው። ተመልሶ ገባ ፌር ቫልዩ ጋፕ ውስጥ ካሁን በኋላ ኤክስፔክቴሽን ዩሮ ዩኤስዲ ትሬድ ማድረግ ከሆነ ዩሮ ዩኤስዲ እንደ ሊዲንግ ኢንዴክስ አይደለም። እዚህ አክቹሊ ሊዲንግ ኢንዴክሳችን ጂዩ ነው። ግን ሞር ኦር ለስ ጂዩ ላይ ነው ትሬድ ኤክስኪዩት አደርጋለሁ ብዬ የማስበው ዲስ ዊክ ማለት ነው። ስለዛ ጂዩ ላይ ነው ሞር ኦር ለስ ኤክስኪዩት ማድረገው። ስለዛ ለጂዩ ታርጌታችንን አይደንቲፋይ እናድርግ ማለት ነው። ሞር ኦር ለስ እነዚህ ሊኩዊዲቲዎችን አንድ ይወሰዳሉ ኤክስፔክት አደርጋለሁ። ይህን ታርጌት ለማድረግ ሞክራለሁ ማለት ነው። ከዛ ከዴሊ ላይ ጨርሰናል ኤስኤምቲያችን እና ከፒዲኤር ጋር አብሮ ሰፖርት ተደራርገናል። ወደ ላይ እየወጣ ነው እንደምታዩት እዚህ ጋር ማለት ነው። አሁን ጨርሰናል። ምንም ወደ ኢዩ የምንመለስበት ምንም ምክንያት የለንም። ምክንያቱም ኤስኤምቲያችንን ሰጥቶናል። ከኤስኤምቲያችን በኋላ ምንድነው የምንጠብቀው ማርኬት ኦፕን አድርጎ ለንደን ላይ ወይም ለንደን ስቴሽን ላይ ኢዩን ትሬድ ማድረግ ነው ማለት ነው። ስለዛ እንዳልኳችሁ ላስት ዊክ እንደነገርኳችሁ ፈንድድ አካውንታችንን ትሬድ ማድረግ እንጀምራለን። እዛው ፈንድድ አካውንታችን ላይ የምናይ ይሆናል ማለት ነው ምን እንደሚከሰት ማለት ነው። ክስተቱን ዊክሊ ዩሮ ዩኤስዲ ማለት ጂዩን ትሬድ ማድረግ ከሆነ አሳውቃቸዋለሁ። ጂዩን ትሬድ ሳላደርግ ናስዳክን ብቻ ትሬድ ማድረግ ከሆነ እሱንም አሳውቃቸዋለሁ ማለት ነው። አይ ቲንክ ዴይሊ አፕዴት ቪዲዮዎች ለመስራት ሞክራለሁ አክቹሊ ጥሩ ይሆናል ብዬ አስባለሁ። ቻናሌን በደንብ ይገፋልኛል፣ ቻናሌን ሰፖርት ያደርግኛል ብዬ አስባለሁ።
ኔክስቲንግ ምንድነው እዚህ ጋር የዋን አወር ፌር ቫልዩ ጋፕ ነበረ በደንብ ሪጀክት ያደረገው በዊክ በደንብ ሪጀክት አድርገው በዊክ ዳሜጅ አድርገው ከዛ ታርጌት አድርገው እየወጣ ያለው የትኛው ነው እነዚህ ሊኩዊዲቲዎች ይሄ ሊኩዊዲቲ እንዳለ ይሄ ሊኩዊዲቲ ታርጌት አድርገው እየወጣ ነው እነዚህ ሊኩዊዲቲ ሜሊ እዛ ድረስ ታርጌት እያደረገ ይወጣል በሚለው እኔ እጠብቀዋለሁ ማምጣት ማይ ኤክስፔክቴሽን ከዛ 15 ሚኒት ላይ እንወርዳለን ማለት ነው ተመልሰን 15 ሚኒት ላይ እንደምታዩት እዚህ ጋር ሌላ አዲስ ፌር ቫልዩ ጋር ፈጥሮ እሱንም ተጠቅሞት በዊክ ዳሜጅ አድርጎት አሁንም ተመልሶ ወጣ አሁንም ተመልሶ እሱ ጋር መጥቶ ታፒን አደረገ ተመልሶ እዚህ ጋር ታፒን አደረገ ስለዚህ ኤክስፔክቴሽን ቡሊሽ ነው ኤክስፔክት ማድረገው እንዳልኳችሁ ለንደን ሴሽን ላይ ይሄን ሃይ ከተወሰደ ካልተወሰደ ይሄን ሃይ ኤክስፔክት አደርጋለሁ ከተወሰደ ግን እነዚህን ሃዮች ላይ ያሉትን ሜሊ ይሄ ሃይ ድረስ ኤክስፔክት አደርጋለሁ ማለት ነው ምክንያቱም ሃየር ታይም ፍሬም ምን ስለሰጠኝ ሃየር ታይም ፍሬም ኤስኤምቲ ዳይቨርጀንስ ስለሰጠኝ ስማርት መኒ ቴክኒኩን በትልቅ የታይም ፍሬም ላይ ስለሰጠኝ በጣም ቡሊሽ ይገፋል ዲስ ዊክ ብዬ ኤክስፔክት አደርጋለሁ ማለት ነው ሌላ ደግሞ ሌላም ትንሽ ኤስኤምቲ ባገኝ በጣም ሀሳቤን ሰፖርት የሚያደርገኝ ካይንድ ኦፍ ኤስኤምቲ ባገኝ በጣም ነበር ደስ የሚለኝ ይሄ ወደ ላይ ሲወስደው ይሄ ወረታችሁ ወሰደው ነው እዚህ ጋርም ሌላ ኤስኤምቲ አለ ግን ሞርለስ ይሄን ኤስኤምቲ ይሳካል ብዬ አላስብም ይሄ ወደ ላይ የሚወሰደው ነው ይሄም ወደ ላይ ነው ወሰደው በሚለው ተውት አሁን ማርኬት ኦፕን ሲያደርግ እንዳልኳችሁ ኤክስፔክቴሽን ይሄና እዚህ ጋር የተደረደሩ ሊኩዊዲቲዎች አሉ ከነሱም አልፎ እስከዚህ ሊኩዊዲቲ ድረስ ማለት ነው አይ ቲንክ ኦል ታይም ሃይ አይደለም ብቻ እዚህ ድረስ ከ1.32 ካሰመርኩ ድረስ ታርጌት አድርጌ ነው ትሬድ ማድረግ የምፈልገው ምክንያቱም ቡሊሽ ነው ማየው ማለት ነው ፎር ኔክስት ዊክ አሁን ማርኬት ሲከፈት ትልቅ ቡሊሽ የሚሆን ይመስለኛል ኦር ቤሪሽ ከሆነ እንኳን ተመልሶ ወይ እዚህኛው ውስጥ ሪአክሽን አሳይቶን ተመልሶ ወረ ላይ እንደሚወጣ ኤክስፔክቴሽን አለኝ ዲስ ዊክ ጂዩ ነው ትሬድ ብናደርገው ማለት ነው ይሁን ትሬድ እናደርግ ምክንያቱም ጂዩ ነው ሊዲንግ ኢንዴክሳችን ይው አይደለም ማለት ነው ሊድ ያደርጋል ኢንዴክሳችን ስለዛ አም ታርጌቲንግ ቡሊሽ ነው የሚታየኝ ማለት ነው ያው ለናስዳክ አናሊሲስ እንኳን ያልሰራውላችሁ ናስዳክን አናሊሲስ እንኳን ያልሰራውላችሁ ምክንያት አሳያችሁ ናስዳክ ላይ የሚታይ ነገር የለም ማለት ናስዳክ ማርኬት ኦፕን ካርገ በኋላ ቡሊሽ ነው ብያለሁ ኤክስፔክት እንዳልኩት አሁን አዲስ ነገሮች አዲስ ኒውሶች ምንም አልወጡም ግን እንደምታውቁት ከሆነ ኤንቪዲያ ኒውስ አውጥቶ ነበር በጣም ጥሩ ከነበረ ደግሞ እሱ ናስዳክ በደም ወደ ላይ ነው ፑሽ የሚያደርገው ማለት አርኒንጋቸው ያበደ ነበር ስለዛ ናስዳክ ወደ ላይ ተኩሳል ማለት ነው እና ድጋሚ ላሳስባችሁ ቺን ዲስካውንት ኮድ መጠቀም እንዳትረሱ ከፈንዲንግ ፒፕስ አካውንት ስትገዙ 20% ዲስካውንት አለው 20% ዲስካውንት አለው ፈንዲንግ ፒፕስ ያልተወራለትና ትልቅ ያበደ ፕሮፈርም ነው ከዛ አካውንት መግዛት እንዳትረሱ ማለት ነው ከዛ አካውንት ሁለት ኢኩዊቲጅ ባለጌ ናቸው ኢኩዊቲጅ ተትቷል ተረስተዋል ማለት ነው በቃ አሁን ደግሞ ጥሩ ትንሽ ቢወደዱም 20% ዲስካውንት አለ የ$36 አካውንትን በትንሹ ከ29 እስከ $30 ማግኘት ትችላላችሁ ማለት ነው በፈንዲንግ ፒፕስ እና ፈንዲንግ ፒፕስ ታማኝ ፕሮፈርሞች ናቸው በጣም ሩላቸው ጸዲ ነው ኒውስ ትሬዲንግ ምናምን ብትሉ ኤቭሪቲንግ ይፈቀዳል ስካልፒንግ ይቻላል በጣም ጽድት ያለ ፕሮፈርም ነው ፒያውት የማይከለክሉም እኔም ሞክሬባቸዋለሁ ቪዲዮውን ማየት ትችላላችሁ አሁንም ከነሱ ነው ራሱ ድጋሚ ፐርቼዝ ማድረገው ስለዛ ያበዱ ናችሁ ፕሊዝ ከነሱ ብዙ ማለት ነው ይሄን ኮርስ ተጠቀሙ 20% ዲስካውንት እና ናስዳክን ለምንድን ነው እንትን ማለላችሁ ሪአክት አደረገ ዊክሊ PDRA ላይ ከዛ ቡሊሽ ወጣ ምንድነው ኤክስፔክቴሽን ያው እስከዚህ ኦል ታይም ሃይ ድረስ ይወጣል ብዬ ነው ዊክሊ ኤክስፔክት ማድረግ የምችለው ግን ምንድነው ዴይሊ ታይም ፍሬም ላይ ምን አለ ምንም የሚታይ ነገር የለም በቃ ሁሉም ስታክ ጥቅጥቅ ያሉ ካንድሎች ናቸው ምክንያቱም የሆነ ይወጣል ይወርዳል ምንም PDRዎች ለመፍጠር የማይመች ሁኔታ ላይ ስለነበረ ናስዳክ ማርኬት አሁን እዚህ ጋር መገመት አንችልም ምንድነው እንዴት ነው የምንገምተው ማለት ነው እዛው ማርኬት ኦፕን ከማድረጉ በፊት የሴሽናል ሊኩዊዲቲዎችን የዴይሊ ሃይና ሎዎችን አይተን ለዛው ሰዓት ለዛው ሴሽን ለኒውዮርክ ምን ያደርጋል የሚለው ነው ማለት ነው ለናስዳክ መገመት የምንችለው ማለት ነው ፎር ዲስ ታይም ቢንግ እና ምንም ማድረግ አንችልም ግን እንዳያችሁት ጂዩን ምንድነው ኤክስፔክት የምናደርገው ቡሊሽ ኤክስፔክቴሽን አለ ለጂዩ በደንብ ይወጣል ሚሊዚ ድረስ ይወጣል ብዬ አስባለሁ ጂዩ ልክ እንደምንሆን አናሊሲሳችን ልክ ነው ብያለሁ ምክንያቱም እኔ ኤስቲኤምቲ ያለፈው ሳምንት ነው ያገኘሁት ግን ምንድነው ያደረገው ኤስቲኤምቲን ፈጥሮ ወደ ላይ ወጣል ብዬ ኤክስፔክት አደረገው ተመልሶ እዚህ ውስጥ ገባ ተመልሶ ፌር ቫልዩ ጋፕ መልሶ ሪአክት አደረገ ፌር ቫልዩ ጋፕ ኤስቲኤምቲ ተመለሰ ይሄ ማለት ደህና ሴታፕ ነው ወደ ላይ ቆሶቆሷል ነው መላቸው ያራዳችሁ
እነዚህን ራሱ ከሰበረ ላይ ድረስ በቃ ላይ ድረስ ይወጣል። እኔ ኤክስፔክቴሽኔ እንዳልኳችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ ማድረግ ቻናል እንዳትረሱ። ቻናሉ ይደግና በቃ የሆነ ታዋቂ የሚሆን የኔንም ቻሌንጅን አብራችሁ መቀላቀል ትችላላችሁ ማለት ነው። ከነገ ጀምሮ ፖስት ማድረግላችሁ ይሆናል ስለ ፈንድ አካውንቶቼ ምን እንደደረሱ ምን እንዳሉ ምናምን ፖስት ማድረግላችሁ ይሆናል ማለት ነው። እስከዛ ድረስ ይመቻችሁ። ኪፕ ትሬዲንግ ኪፕ ግራይንድ ማድረጋችሁን ቀጥሉ። ትሬድ ማድረጋችሁን ቀጥሉ። እንዳታቆሙ ትሬድ ማድረጋችሁን። ዊ ትሬድ አንቲል ዊ ዳይ ብዬሻለሁ አዳሚ። ዶንት ስቶፕ ትሬዲንግ